አድማጮቻችን ዛሬ ደግሞ ስለ ክትባት እናወራለን። አብራችሁን ቆዩ። እስከ መጨረሻው ድረስ እንድትከታተሉኝ እፈልጋለሁኝ። ቻናሌን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እርዳታችሁን እጠይቃለሁኝ። ቀጥታ ወደ ፕሮግራማችን ሄድ። እሺ፣ ክትባት ማለት በሽታን ለመከላከል የምንሰጠው መድኃኒት ነው። በሽታን ለመከላከል የምንሰጠው መድኃኒት ነው። ስለዚህ የክትባት ፕሮግራሞች አሉ ለህፃናት ከ6 ጊዜ የሚሰጥ የክትባት ፕሮግራም አለን። እሱን አንድ ባንድ እናያለን። ሌላኛው ደግሞ የክትባት ትርጉምና ጥቅሞቹ እናያለን። ስለዚህ ክትባት ለምን ይጠቅማል የሚለው ማየት አለብን። መጀመሪያ ክትባት የሚጠቅመን አንደኛ በሽታን ለመከላከል ነው። ለምሳሌ ኩፍኝ ይሆናል፣ ቲቢ፣ ሌሎችንም ኢንፌክሽኖች ለመከላከል ቀድመን ለህፃናቶች የምንሰጠው መድኃኒት ነው። ያንን ክትባት ሲያገኙ ሰውነታቸው ኦልሬዲ የተላመደው ስለሆነ ሌላ አዲስ በሽታ በሚመጣበት ጊዜ ወይ ይከላከለዋል ወይም ኮምፕሊኬሽን እንዳይኖር ይረዳናል ማለት ነው። ስለዚህ ክትባት የሚዘጋጁት አንደኛ ከቫይረስ ወይም ከባክቴሪያ ሙሉ አካል ሊሆን ይችላል፣ ወይም ከአካሉ ስሞል ፓርትስ ከትንሽ ክፍል ተወስዶ እሷም ልትሆን ትችላለች። ሌላኛው ደግሞ ቫይረሱ ወይም ባክቴሪያው ሙሉ በሙሉ ሞቶ ከሱ የሚወሰድ አንቲጂን ይሆናል። እሱን ወደ ሰውነት በማስገባት ሰውነታችን ለዛ በሽታ ኢንፎርሜሽን እንዲኖረውና እንዲከላከል ይረዳናል። እሺ፣ አሁን በሚቀጥለው ደግሞ የምናየው ክትባት መቼ መቼ ይሰጣል። ክትባት የሚሰጠው በ6 እንደ የዓለም የጤና ድርጅት እንዳወጣው ፕሮግራም ከሆነ በ6 ፕሮግራም ነው። እሱም እንደተወለዱ 6 10ኛ ላይ 14 ሳምንት ላይ 9 ወርና 1 ዓመት ከ3 ወር ላይ እንሰጣለን። ስለዚህ አትበርዝ ምን ይሰጣል ነው። እንደተወለዱ ህፃናት ክትባት መከተባቸውን ሳታረጋግጡ ይዛችሁ መውጣት የለባቸውም። ስለዚህ እንደተከተቡ ቀጥታ ክትባቱን እንዲሰጧችሁ ማድረግ አለባችሁ። ከዛም በየፕሮግራሙ እየጠበቃችሁ ልጆቻችሁን ማስከተብ ይኖርባችኋል። በመጀመሪያ የሚከተቡት ቢሲጂ እና ኦፒቪ 0 እና ቢሲጂ ይሰጣል። ለሁለተኛ ጊዜ ደግሞ ኦፒቪ 1 እና ፒሲቪ 1 እና ሮታ 1 በ10ኛ ዊክ ላይ እነዚህ ይሰጣሉ። 14ኛ ዊክ ላይ ደግሞ 10ኛ ላይ ፔንታቫላንት 2 ኦፒቪ 2 ፒሲቪ 2፣ 14ኛ ሳምንት ላይ ፒሲቪ 3 ኦፒቪ 3 እና ሮታ 3 ይሰጣል። 9ኛ ዊክ ላይ 9ኛ ወር ላይ ሚዝልስ 1፣ ከዛ 1 ዓመት ከ3 ወር ደግሞ ሚዝልስ 3፣ እነዚህን ይሰጣል። እነዚህን ክትባቶች ቀጥታ መውሰድ አለበት። ይህንን ካልወሰደ ልጃችን በሽታ የመቋቋም አቅም ላይኖረው ይችላል። የተለያዩ በሽታዎች ሪስክ ይሆናል የመያዝ አቅሙ። ከተያዘ ደግሞ ኮምፕሊኬት የማድረግ አዝማሚያ ስለሚኖረው ቀጥታ ክትባቱን በየወሩ እየጠበቅ ወደ ሐኪም ቤት ይዘን መምጣት ይኖርብናል፣ ማስከተብ ይኖርብናል። እንደ አጋጣሚ ሆኖ ሳናስከትበው ብንቀርስ ምን ማድረግ ይኖርብናል? እሱንም ከቻፕ ቫክሲኔሽን የሚባል ነገር ስላለን ቀጥታ 1 ቫክሲን ኦር 2 ቢያልፈው በ3ኛው ላይ ይዛችሁ መጣችሁ ራሱን የቻለ ፕሮግራም ስላለው ማስከተብ ይኖርብናል። ስለተከታተላችሁ አመሰግናለሁ። ቻናሌን ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።